እኔና ሀይሚ ስንጋባ ሙሉ የጨረቃን ፋሚሊን መምጣት የሚችልን በሙሉ ነው የምጠራውና ቀኑን ጊዜውን ምናምን አዳራሽ ፈልግ ብለን መንገድ ላይ ነው እናደርገው። እንዲህ ልጥጥ አድርገን ሁሉም የጨረቃ ፋሚሊ ይመጣ አንድ ሰው ይመጣ። ማርያም ምሬን ነው። እኔና ሀይሚ የምንጋባ ቀን ሁላችሁም ነው የምትመጡት። መምጣት የምትችሉ በሙሉ ትጠራላችሁ። ቀኑን እናገራለን። ግዴታ ነው። መድረኩ ማን ነው የሚመራው? ምን አንተ ልትመራ? እዚህም አልቻልኩም። ማስተገበላ እዛ አልተወድም ነው። ብቻ እግዚአብሔር ያክብርልን፣ ረጅም ጤናና እድሜን ይስጥልን፣ ኑሪልን፣ ሰላሚናችን ሁላችሁም የጨረቃ ፋሚሊዎች ኑሩልን። በጣም አስደስተሽናል። ደስ ብሎኛል ዛሬ። ብቻ ኤክስፔክት አላረኩም። ሁላ ለወጣ ምናምን ነበርና በጣም አጣርፈው ይዘውኝ አስቡት፣ ልበስ ልብስ ምናምን ብለው ይሰጡን ሁላ ግራ ገብቶኝ ነበር። ይሄንን ጭራሽ ኤክስፔክት አላረኩም ነበር። ብቻ ቴንኪዩ። የሚያምርም ምስለ የእመቤታችንን ስዕል ሰጥተሽናልና እግዚአብሔር ያክብርልን። ትልቅ ስጦታ ነው፣ በጣም ትልቅ ስጦታ ነው። ቴንኪዩ በጣም ተጀመረ አይደል? አንተም በጣም እሺ። ቴንኪዩ ሰላሚናዬ፣ መልካም ቀን ይሁንላችሁ። ሰላሚናዬ እግዚአብሔርን እኔ ራሱ ቅድም አውርቻለሁ፣ ግን አልበቃ አለኝ ያወራሁት ማለት ነው። እና በጣም በጣም ነው የምናመሰግነው እግዚአብሔርን። ከሁሉም በላይ ደግሞ የሚበልጠውን ስጦታ ሰጥተሽናልና የእመቤታችንን ስዕል አድኖ በሚያምር ሁኔታ ሰጥተሽናል። በጣም በቃ እኔ እንጃ፣ ይሄ ቀን የማይረሳ ታሪካዊ ቀን ነው። እኔ ከዚህ በኋላ ሲጀመር ሰርግ ደግሳለሁ ብሏል ባለቤቴ ነው ታውቃለህ አይደል? ከዚህ በኋላ ብሏል እኮ ሰርግ ደግሳለሁ፣ የጨረቃ ፋሚሊ ሙሉ ጠራለሁ ብሏል። እሱ ያንተ ቃል ነው። ግን ከዚህ በኋላ